እንዴት ወለድከው? በሁለተኛ መልስልሻ መልስልኝ አልሽኝ አይደል? መልስልኝሽ። እኔ አሁን ትክክል ነኝ። እሺ በምንድን ነው ትክክል የሆንከው? ሰው ሀገር ቅሪ በማለት ነው ትክክል? እናትህ ትክክል የሆንኩት በምን እንደሆነ ታውቂያለሽ? እሺ ምንም በማታውቀው እናቴ ስለመጣች ነው። በአንድ እናቴ ማለት ነው። በትክክል በሌላት እናቴ ስለመጣች። እናቴ የተዘቀዘቀችው በወንድምህ ምክንያት ነው። ወንድምህ ምክንያት ወንድሜ ለምን አዘቀዝቂም? ተዘቅዝቋል እኮ እናት ስለዘቀዘቀች እኮ። አይ ወንድሜ አይደል ያጠፋ ያልሽው? ለምን እሱን አልዘቀዘቅሽም ታዲያ? ምን አረገች እሷ? ተዘቅዝቋል እኮ ምን አረገች እሷ ነው አሁን አንቺ ስለ ወንድም አይደለም ስለ ሩታዬ እናት ነው። ስለ እነሱ አይደለም እያወራን ያለው እዚህ። ሩታዬ እናት እነሱ ለምን ዘቀዘቁ ነው እንጂ እነሱ ጠይቂያቸው። እነሱ ለምን አትጠይቂያቸውም? ማን ነው አንተ? ሂድና አንተ ጠይቅ። እኔ አይደለም እኮ የሚጠይቀው አንተ ሂድና ጠይቅ። አንቺ እኮ ነሽ አይደል እንደ የዘቀዘቁ ያልሽው እኮ አንቺ ነሽ። እኔ ምን አውቃለሁ እነሱ ለምን ዘቀዘቁ? እኔ ምን አውቃለሁ? እንዴ ምንም ሳታውቂ ነው ታዲያ የሰው እናት የምትዘቀዝቁ? ሲማ እኔ ልንገር ያብቴ እነሱን ሄደን ጠይቀናቸዋል። ናይማ አንዴ ቆይ፣ እነሱን ሄደን ጠይቀናቸዋል። አውርዱ ባካችሁ እንደዛ አታደርጉ ስንል ምን ይላሉ? እናንተ ውሾች ምናምን እያሉ በቃ ስድብድብ አድርጎ እንድናወራ ጊዜ አይሰጡም፣ ያወርዳሉ። አዎ እናቴ ነች፣ እሷም እናቴ ነች። እሷንም እንደዚህ ለምን ታደርጋላችሁ? በወንድም ምክንያት ነው እንደዚህ ያደረጓት ይች እናት ማለት ነው። ያንተ እናት ግን ዝም ብላ ነው የተዘቀዘቀችው። አንተ ግን ስደት ሀገር ያለች እህቴ እዛ ቅሪ ማለት ትንሽ ህልና የለህም? ጿሚ ትላለህ፣ ጿሚ አይደለም። ህሊና የለኝም። በእናቴ ከመጣሽ ህሊና የለኝም። በአካል እንኳን አላገኘሁሽም። ማንም ሰው በእናቱ መጥበት ህልና የለው። ሱሱን አስገቢያት። ከታች አንድ ቁጥር የጻፈች ነው። ሱሱን አስገቢያት በእናትሽ። ሱሱ አስገቢ ያልኩሽ ያደረጉት ድማ የአንተ ናቸው። አሽቃባጮች፣ አስመሳይ ሆኑ ወዳጅ ያላቸው ትንሽ እናት አይተሃል አይደል? ሀብቴ አየህ፣ ይሄ ነው በቃ። እነሱ እንደዚህ ያደርጋሉ፣ እንደዚህ አድርጎ ነው የሚዘግዝቋት። ግን አንተ እናትህን ስላየክ እናትህን አይተህ አማም አይደል? ታመሃል። የኔ እናት ናቸው። አየህ፣ እዚች ጋር ያስቀመጥሻቸውም የኔ እናት ናቸው። ለምን እንደዚህ ታደርጋላችሁ ነው ጥያቄ ነው እየጠየቁ